የወደቀ ዛፍ ምሳር ይበዛዋል እንደሚባለው አሁን ኢራን ወደ መፍረሱ እየተቃረበች ትገኛለች። ይህንን አጋጣሚ በመጠቀም ኩርዶች ውጊያ ጀምረዋል። ኩርዶች ማን ናቸው? እንደዚሁም ለመጀመሪያ ጊዜ የዩናይትድ አረብ ኤምሬት ጀት ተከስክሷል። በመጨረሻም አረቦች ኢራንን ማጥፋት አለብን በማለት ጥምረት ጀምረዋል። ይህ ጥምረት የት ይደርሳል? በመረጃ ሁሉንም እንዳስሳለን። እስከ መጨረሻ ተከታተሉን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን ወደ መረጃዎቹ እናልፋለን። ጦርነቱ ከመጀመሩ ከ6 ቀናት በፊት የተለያዩ አማጽያን ተሰባስበው ቃል ኪዳን የማደስ አይነት ስምምነት ውስጥ ገብተዋል። ከ80 ዓመታት በላይ የናፈቁትና ሀገር መስርቶ ሉዓላዊ ግዛት የመፍጠር ጥማት አገርሽቶባቸዋል። የተፈጠረውን የመዋቅር ክፍተት ወደ ፖለቲካዊ ትርፍ ለመለወጥ እንቅስቃሴያቸውን ጀምረዋል። ኩርዲስታን በመካከለኛው ምስራቅ እምብርት ላይ 4 ሀገራትን አዋስኖ የሚገኘውና በካርታ ላይ ያልሰፈረው የኩርዲስታን ምድር በሚሊዮኖች ልብ ውስጥ የታተመ የታላቅ ህልም ውጤት ነው። ይህ ሰፊ ግዛት የጥንቶቹን የሜዶን ነገዶች ዝርያ የሆኑትን ኩርዶች አቅፎ የያዘ ሲሆን በታሪክ ሂደት ውስጥ እንደ ሳላዲን አልአብዩ ያሉ ታላላቅ መሪዎችን ለዓለም የገበረ የጀግኖች ምድር ነው። ኩርዶች በአሁኑ ወቅት የራሳቸው መንግስት የሌላቸው የዓለማችን ትልቁ የብሔር ስብስብ ተብለው የሚታወቁ ሲሆን ቁጥራቸውም እስከ 45 ሚሊዮን እንደሚደርስ ይገመታል። ይህ ግዙፍ ህዝብ በቱርክ፣ በኢራቅ፣ በኢራንና በሶሪያ መካከል ተከፋፍሎ ቢኖርም በቋንቋ በባህልና በታሪክ የተሳሰረ አንድነቱን ጠብቆ ቆይቷል። የኩርዲስታን የመመስረት ሂደት ከአንደኛው የዓለም ጦርነት ማብቂያ ጋር ተያይዞ በሲቪየርስ ውል አማካኝነት እውቅና አግኝቶ የነበረ ቢሆንም በኋላ ላይ በታላላቅ ኃይሎች የፖለቲካ ሴራና በሎዛን ውል ሳቢያ ህልሙ እንዲጨናገፍ ተደርጓል። ይህም ኩርዶች ለዘመናት የሚዘልቅ መራራ የሆነ የነጻነት ትግል ውስጥ እንዲገቡ አስገዳጅ ምክንያት ሆናቸዋል። የኩርዶች ዋነኛ የጥንካሬ ምንጭ ፔሽመርጋ ተብሎ የሚጠራው ትርጉሙም ለሞት የተጋፈጡ ማለት የሆነው ታዋቂው ተዋጊ ሰራዊታቸው ነው። ይህ ሰራዊት በተለይም በቅርብ ዓመታት ውስጥ እንደ አይኤስአይ ያሉ አክራሪ ቡድኖችን በመደምሰስ ረገድ ለዓለም አቀፉ ማህበረሰብ የማይተካ ሚና ተጫውቷል። የኩርዶች ወታደራዊ ጥንካሬ ልዩ የሚያደርገው የወንዶች ብቻ ሳይሆን የሴቶችም ተሳትፎ እጅግ የላቀ መሆኑ ነው። በተለይም በሶሪያ በኩል የሚንቀሳቀሱ የሴቶች መከላከያ ክፍሎች በጦር ግንባር ላይ የሚያሳዩት ጀግንነት የኩርዶችን የማንነት ትግል በዓለም አቀፍ ደረጃ አድናቆት እንዲያተርፍ አድርጎታል። በፖለቲካ ረገድም ኩርዶች በተለዋዋጭ ሁኔታዎች ውስጥ ከአሜሪካና ከምዕራባውያን ጋር ስልታዊ ወዳጅነት ቢመሰርቱም ብዙ ጊዜ ለጥቅም ሲባል አሳልፈው እንደሚሰጡ በምሬት ይገልጻሉ። ይሁን እንጂ የራሳቸው የሆነው በኢራቅ ውስጥ የሚገኘው የኩርዲስታን ክልላዊ መንግስት በአሁኑ ወቅት እንደ አንድ ራሱን የቻለ ሀገር እየተንቀሳቀሰ የሚገኝ ሲሆን ይህም ለቀሪዎቹ ኩርዶች እንደ ተስፋ ብርሃን ይታያል። በአሁኑ ወቅት በኢራን ውስጥ የሚገኙ ኩርዶች ወደ ከፋ ግጭትና ተቃውሞ የገቡበት ሁኔታ የዓለምን ትኩረት ስቧል። ለዚህም ዋነኛው መነሻ ማህሳ አሚኒ የተባለችው ወጣት ኩርዳዊት በኢራን ስነ ምግባር ፖሊስ ቁጥጥር ስር ሳለች ህይወቷ ማለፉ ነው። ይህ ክስተት በዘመናት ውስጥ ተከማችቶ የቆየውን የማንነት የቋንቋና የፖለቲካ ጭቆና ብሶት ቀስቅሶታል። ሴት ህይወት ነጻነት የሚለው የኩርዶች መፈክር መላው ኢራንን በማናወጥ ላይ የሚገኝ ሲሆን ኩርዶች በኢራን ውስጥ ያላቸውን ብሔራዊ መብት ለማስከበርና የደረሰባቸውን መድሎ ለመቃወም በቆራጥነት ተነስተዋል። ይህ ትክክል የኩርዶችን ጽናት ለማንነታቸው የሚከፍሉትን መስዋዕትነት የሚያሳይ ሲሆን መካከለኛው ምስራቅ አሁንም የዚህ ጽኑ ህዝብ ታሪክና ትግል ማዕከል ሆኖ እንዲቀጥል አድርጎታል። ኩርዶች ዛሬም ቢሆን ከተራራዎች ውጪ ወዳጅ የለንም የሚለውን ብሂላቸውን ይዘው ለዘመናት የናፈቃትን በካርታ ላይ የምትሰፍረውን ታላቋን ኩርዲስታን እውን ለማድረግ ተስፋ ሳይቆርጡ በመታገል ላይ ይገኛሉ። በኢራንና በኩርድ የታጠቁ ቡድኖች መካከል ያለው ፍጥጫ በአሁኑ ወቅት ወደ ግልጽ ወታደራዊ ግጭት እየተሸጋገረ ሲሆን ይህም ቀጠናውን ከፍተኛ ስጋት ላይ ጥሎታል። በኢራን የሚኖሩ ኩርዶች ለዘመናት የቆየ የማንነት የራስ ገዝ አስተዳደር ጥያቄ ያላቸው ቢሆንም ከቅርብ ጊዜ ወዲህ ግን ይህ ጥያቄ ከመደበኛ ተቃውሞ ባለፈ ወደ ከረረ የትጥቅ ትግል አምርቷል። በተለይም በኢራቅ ኩርዲስታን ተጠልለው የሚንቀሳቀሱ እንደ ኢራን ኩርዲስታን ዲሞክራሲ ፓርቲ ፒዲኬአይ እና ኮማላ የተሰኙ ድርጅቶች በኢራን መንግስት ላይ የሚያደርሱትን ጥቃት ተከትሎ የኢራን አብዮታዊ ዘበኛ በድንበር አካባቢዎችና በኢራቅ ውስጥ በሚገኙ የኩርድ የጦር ሰፈሮች ላይ መጠነ ሰፊ የድሮንና የሚሳኤል ጥቃቶችን እየሰነዘረ ይገኛል። ኢራን እነዚህን የኩርድ አማጽያን የውጭ ጠላቶች ቅጥረኛና የሀገር አንድነትን አደጋ ላይ የሚጥሉ አሸባሪዎች በማለት ትፈርጃቸዋለች። በተለይም ማህሳ አሚኒ የተባለች
የነበረችው ኩርዳዊት በኢራን ፖሊስ ቁጥጥር ስር ሳለች ሕይወቷ ማለፉን ተከትሎ የተቀሰቀሰው ህዝባዊ አመጽ የኢራንን መንግስት በኩርድ ታጣቂዎች የተቀነባበረ አድርጎ በመመልከቱ በኩርድ ይዞታዎች ላይ ያለውን ወታደራዊ እርምጃ አጥብቆታል። የኢራን የጦር ድንበር አካባቢ ያለውን ወታደራዊ ክምችት ከመጨመሩም በላይ የኢራቅ መንግስት እነዚህን አማጽያን ትጥቅ ለማስፈታት ወይንም ከድንበር እንዲያርቃቸው ከፍተኛ ዲፕሎማሲያዊ እና ወታደራዊ ጫና እያደረገ ይገኛል። ይህም ግጭቱን በሁለት ሀገራት መካከል ወደሚደረግ ቀጥተኛ ያልሆነ ጦርነት ቀይሮታል። በሌላ በኩል የኩርድ ታጣቂዎች በኢራን ውስጥ የሚገኙ ወታደራዊ ተቋማትንና የመንግስት መዋቅሮችን ኢላማ ያደረጉ ድንገተኛ ጥቃቶችን በመሰንዘር ላይ ናቸው። እነዚህ ቡድኖች ከዚህ ቀደም ከነበራቸው የተበታተነ እንቅስቃሴ ወጥተው በአሁኑ ወቅት የተቀናጀው ወታደራዊ ስልት እየተከተሉ እንደሆነ ይነገራል። በተለይም የኢራን መንግስት ለኩርድ አካባቢዎች የሚሰጠውን ትኩረትና በህዝቡ ላይ የሚያደርሰውን በደል ለመመከት ራስን የመከላከል ጦርነት ውስጥ መግባቱን ይገልጻሉ። ይህ ግልጽ ጦርነት በሁለቱ ወገኖች በኩል ከፍተኛው የሰው ህይወት ማጥፋትንና የንብረት ውድመትን እያስከተለ ሲሆን በተለይም በድንበር አካባቢ የሚኖሩ ንጹሃን ዜጎች ለከፍተኛ መፈናቀልና ስጋት ተዳርገዋል። ይህ በኢራንና በኩርዶች መካከል ያለው ግጭት በቀጠናው ካሉ የኃይል አሰላለፎች ጋርም ቀጥተኛ ግንኙነት አለው። የኢራን መንግስት እስራኤልና አሜሪካ እነዚህን የኩርድ ቡድኖችን በመደገፍ ኢራንን ከውስጥ ለማዳከም እየሰሩ ነው የሚል ክስ ያቀርባሉ። ኩርዶች በበኩላቸው ዓለም አቀፉ ማህበረሰብ ለደረሰባቸው ጭቆናና ለሚያደርጉት የነጻነት ትግል እውቅና እንዲሰጥና ወታደራዊ ድጋፍ እንዲያደርግላቸው በተደጋጋሚ ጥሪ እያቀረቡ ይገኛሉ። በአሁኑ ወቅት ያለው ሁኔታ በቀላሉ የሚረግብ ሳይሆን ይልቁንም ወደ ሰፊ ቀጠና የሆነ ጦርነት ሊያመራ የሚችል ከፍተኛ የፖለቲካና የወታደራዊ ውጥረት መገለጫ ሆኗል። በቀጣይ መረጃ የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር እንዳሳወቀው በዛሬው ዕለት አንድ ወታደራዊ አውሮፕላን በደረሰበት አደጋ የሁለት የጦር ኃይሎች አባላት ህይወት ማለፉን ይፋ አድርጓል። ሚኒስትሩ እንደገለጸው አደጋው የተከሰተው አውሮፕላኑ መደበኛ ግዴታውን እየተወጣ ባለበት ወቅት በገጠመው ቴክኒካዊ ብልሽት ሲሆን ሁለቱ የጦር አባላት ህይወታቸው ያለፈው አገራዊ ጥሪያቸውን ተቀብለው በተሰማሩበት ተልዕኮ ላይ ያሉ ነው። የመከላከያ ሚኒስቴር ለሟች ቤተሰቦች ያለውን ጥልቅ ሐዘን በመግለጽ መጽናናትን የተመኘ ሲሆን ስለ አደጋው መንስኤና ስለ አውሮፕላኑ ዝርዝር መረጃ የሚከተለው አካል ምርመራ እያደረገና ወደፊትም ውጤቱ ይፋ እንደሚደረግ አስታውቋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው የደህንነት ስጋት በከፍተኛ ደረጃ እየጨመረ ይገኛል። ኢራን ቀደም ሲል ከጎረቤት ሀገራት ጋር የነበራትን አላጠቃም የሚል የጋራ የመግባባትና የገቡትን ቃል በማጠፍ በወሰደችው ያልተጠበቀ ወታደራዊ እርምጃ ምክንያት ቀጠናው አዲስ ቀውስ ውስጥ ገብቷል። ይህንንም ተከትሎ ቀደም ሲል በኢራንና በባህረ ሰላጤው ሀገራት መካከል እንደ አደራዳሪ ትታይ የነበረችው ኳታር ኢራን የገባችውን ቃል በማጠፏ ከሃዲ ስትል በጽኑ የኮነነቻት ሲሆን ይህም በቀጠናው ያለውን ዲፕሎማሲያዊ ግንኙነት ወደ ከፋ ደረጃ አውርዶታል። በተለይም የተባበሩት አረብ ኤሚሬትስን በኢራን ተስፋፊና ቀጥተኛ ትንኮሳ ላይ ያላትን የቆየ ስጋት በማጠናከር ከአጎራባች አረብ ሀገራት ጋር በመሆን በኢራን ላይ የተቀናጀ ወታደራዊ እርምጃ ለመውሰድ በዝግጅት ላይ ትገኛለች። የተባበሩት አረብ ኤሚሬትስ እና ሌሎች የባህረ ሰላጤው ሀገራት የኢራንን ድርጊት ከቀጠናው ደህንነትና የንግድ መስመር አደጋ ላይ የሚጥል መሆኑን በመግለጽ አስፈላጊ ከሆነ ወታደራዊ ምላሽ ለመስጠትና ኢራንን በዲፕሎማሲው መድረክ ለማግለል በጋራ እየተነሱባት ይገኛሉ። ይህ የኢራን እርምጃ በአረብ ሀገራት መካከል ታይቶ የማይታወቅ አንድነትን የፈጠረ ሲሆን ሁሉም የአረብ ሀገራት በኢራን የክህደት ተግባር ላይ ያላቸውን ቁጣ እየገለጹና ለጋራ መከላከያ እየተደራጁ በመሆናቸው የቀጠናውን ውጥረት ወደ ከፍተኛ ጦርነት ሊያመራ እንደሚችል ተገምቷል። በዚህ ሁኔታ ላይ የሚደረገው ትንታኔ እንደሚያሳየው የተባበሩት አረብ ኤሚሬትስ ወታደራዊ አውሮፕላን መከስከስ በራሱ የሀገር ውስጥ የሐዘንና የቴክኒክ ምርመራ ጉዳይ ብቻ ቢሆንም የኢራን ወታደራዊ እንቅስቃሴዎችን በመከሰታቸው ጉዳዩን እጅግ ስስ ያደርገዋል። ኢራን በጎረቤቶቿ ላይ ያደረሰችው ጥቃት ቀደም ሲል ለድርድርና ለሰላማዊ አብሮነት የነበረውን የዲፕሎማሲ በር የዘጋ ሲሆን ኳታር ኢራንን እንደ ከሃዲ መፈረጅ በክልሉ የነበራትን የጥምረት ድልድይ ሙሉ በሙሉ ማጣቷን የሚያሳይ ትልቅ ዲፕሎማሲያዊ መገለል እንደሆነ ተገምቷል። ለረጅም ጊዜ በውስጣዊ ልዩነቶች ተከፋፍለው የነበሩት የአረብ ሀገራት በኢራን የጋራ ስጋት ዙሪያ እየተሰባሰቡ ይገኛሉ። ኢራንን አላጠቃም የሚል ቃል ኪዳን መጣሷ በክልሉ ሀገራት ዘንድ ያለውን የመተማመን መሰረት አፍርሶታል። ይህ አንድነት ከዲፕሎማሲያዊ ድምፅ ወደ ተቀናጀ ወታደራዊ ዝግጅት እየተሸጋገረ መሆኑ ቀጠናው ከዚህ ቀደም ታይቶ በማይታወቅ ሁኔታ ወደ ወታደራዊ ግጭት መጠጋቱን ያሳያል። በተጨማሪም የአረብ ሀገራት የንግድ መስመራቸውንና የኢነርጂ ደህንነታቸውን ለመጠበቅ ሲሉ ኢራን
ኢራንን ለማግለል የሚወስዱት እርምጃ በዓለም አቀፍ የነዳጅ ዋጋና በንግድ ልውውጥ ላይ ከፍተኛ ተጽዕኖ ይኖረዋል። የተባበሩት አረብ ኤምሬትና ሌሎች የባህረ ሰላጤው ሀገራት እየወሰዱ ያለው የጋራ እርምጃ ኢራን የቀጠናውን ሰላም በማናጋት የምትከፍለውን ዋጋ ከፍ እንዲል እያደረገው ይገኛል። ኳታርና የተባበሩት አረብ ኤምሬትስ በጋራ አቋም ላይ መገኘታቸው በአረብ ዓለም ውስጥ የኢራንን ተጽዕኖ ለመቀነስ የተጀመረው የተቀናጀ የኃይል አሰላለፍ ጥንካሬን ያሳያል። ሁኔታው አሁንም በጣም ተለዋዋጭ በመሆኑ የአረብ ሀገራቱ የሚወስዱት ወታደራዊ ወይንም የዲፕሎማሲያዊ ማዕቀብ የሚቀጥሉትን ቀናት የክልሉን የጸጥታ ሁኔታ ይወስናል። አበቃን። ሐሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ እያልን መልካም ጊዜን ተመኘን።